አንድ ሶስት ነገሮች አሉ በለኛ ይጠቅሙናል ያስፈልጉናል የምላቸው ሶስት ነገሮች አሉ። እነኚህስ ምንድናቸው? የሚጠቅሙን ለኛ የሚያስፈልገውስ ምንድነው ካላችሁ፣ በቅድሚያ ሰው ቤት ገብተን ስንሰራ ሶስት ነገር ግዴታ ያስፈልገናል። መብላትና መጠጣት፣ እረፍት። እነኚህ ወሳኝ አይነት ነገር ናቸው። ካላረፍን በቂ እረፍት ከሌለም እንደ ልብ ተንቀሳቅሰን መስራት አንችልም። ባገኘነው ሰዓት መረፍ ስለማንችል ግዴታ እረፍት ሰዓታችንን አስበን ማረፍ አለብን። ለሰውነታችን እረፍት ልንሰጥ ይገባል። ሁለተኛ ደግሞ መብላት አለብን፣ መጠጣት አለብን። መብላት እና መጠጣት ከቻልን መስራት እንችላለን። በነገራችን ላይ ሴትዮዋችን ወይስ ሰውዬሽ ከቤት ሲወጣ መኪናው ሶስት ነገር ግዴታ ሊያስፈልገው እንደሚችል ያውቃል። እሱም ደግሞ ምንድነው? ቤንዚን፣ ዘይትና ውሃ። ይሄ ነገር ካላሟላ አንድ መኪና አስነስተው መሄድ አይችሉም። ለምን? ውሃ ከሌለው ስታክ ያደርጋል። ዘይትም ከሌለው እንደዛው ነው። ቤንዚንም ከሆነ አንድ መኪና ተንቀሳቅሶ አይሄድም። አራተኛ ደግሞ ያልነገርኳችሁ ባትሪ ግዴታ ነው። እና እናንተም እዚህ ጋር ባትሪያችሁን ምግባችሁ ነው። ስትበሉ ስትጠጡ እረፍት ስታረጉ እንደፈለጋችሁ መንቀሳቀስ መሄድ ትችላላችሁ። ቆይ ይሄን ስራ አልጨረስኩም ልጨርስ፣ ቆይ እዚህ ጋር ይቀረኛል ይሄንን ልስራ። ስራሽን ከመቁጠር ይልቅ የበላሽበትን ሰዓትና ያረፍሽበትን ሰዓት መቁጠር ከቻል የምሬን ነው የምላችሁ፣ ስራውም አይከብዳችሁም። መስራትም እንደ ልብ ተንቀሳቅሳችሁ መስራት ትችላላችሁ። እንችላለን። የመጣ ነው ከሀገራችን ስንመጣ ተመርምረን ጤናችን ታውቁ ጤነኛ መሆናችን ሲታወቅ ነው ስደትን የምንመጣው ማለት ነው። እዚህም ደግሞ ስንደርስ ወረቀታችን የሚሰራው ጤናችን ሲታወቅ እርግጠኛ ስትሆን ነው ወረቀት ማሰራት የምትሄደው እንጂ በፍጹም ጤና ሳታቅ ማለት ነው። አንድም ሴት የእናንተ ወረቀት ልታሰራ ገንዘብ ልታወጣ አትሄድም። ከዛ በኋላ እናንተ ግን እዚህ ጋር ቆይ ስራዬን አልጨረስኩም፣ ቆይ ይሄን ልስራ፣ ቆይ ይሄን ላድርግ እያልሽ ስትሄጂ ሳትበይ ሳትጠጪ ስትሮጪ ከዋልሽ በምትበይበት ሰዓት ሰውነትሽ ቫይብሬት ይሰራል። ለምን? በፈለገ ሰዓት ለሰውነትሽ አልሰጠሽውም። ግን ሴሎችሽን እያደከምሻቸው ራስሽን ድክመት እያመጣሽ እየዛልሽ ትሄጃለሽ። ይሄ ሁሉ ከመሆን ግን ቅድሚያ አስቀድመሽ መብላት፣ መጠጣት፣ መስራሽን መስራት አለብሽ። እነሱ ብሉ ጠጡ አይልሽም። የእናትሽ ልጅ አለችም ወይ የእህትሽ ልጅ አለችም። ልጄ ደክሞሻል እረፊ እንግዲህ ሰው የለም እዚህ ጋር እረፊ አሉ። ደክሞሻል ለራስሽ እረፍት አድርጊ፣ ትንሽ መብላትና መጠጣት አለብሽ፣ እስቲ ለራስሽ አስቢ ብለሽ መስጠት ያለብሽ ራስሽ ብቻ ነሽ። ለዚህ ጋር ራስሽን ለራስሽ ብቻ ነው ቆመሽ ያለሽ። ማንም ለአንቺ የቆመልሽ ማንም ለአንቺ የሚያስብልሽ። አሞሽ እንኳን እረፊ የሚልሽ ሰው የለም። አሞሽ ለሰከንድ አሞሽ እንኳን ብትተኝ የቀረውን ስራ እንትን እያልሽ ተዘፈዘፈ ቤቱ ገማ ተነሽ አጥቂ ነው እንጂ የምትባዩ አረች ልጅ አሟታል ተረፍ የሚልሽ ሰው የለም። ይሄንን ካወቅሽ እዚህ ሀገር ስትመጪ መብላትና መጠጣት እንዳለበት እኮ ያውቃሉ። ግዴታቸውን እኮ የእነሱን ግዴታ በስርዓት ያውቁታል። ግን እኛ ግዴታቸውን ስለማንነግራቸውና ይሄ ግዴታ ነው ስለማናውቅ እነሱ ግዴታችንን አይነግሩንም። ገባሽ? ሁሉ ነገር አንቺ ግዴታሽ እንደሆነ አስበው ስራውን ብቻ ነው የሚጨምብሽ እንጂ መብላት እንዳለብሽ አይነግሩሽ። ይህን ማወቅ ማስተዋል ከቻል መስራትና መኖር እንችላለን። ህልማችንን ማሳካት እንችላለን። የመጣንበትን እቅድ ማሟላት እንችላለን ማለት ነው። ስለዚህ አንድ ሰው ወደዚህ ሀገር ሲመጣ ይሄንን ነገር ማወቅ አለበት። የአንድ ሰው እረፍት ቢያንስ የቀን እረፍት የሌለው ሰው የማታ እረፍቱ የ8 ሰዓት እረፍት ሊኖረው ይገባል። በቂ የእንቅልፍ ሰዓት ማለት ነው። ቢያንስ የ8 ሰዓት እረፍት ከሌለሽ በጭራሽ እንዳሰሪ። የምር እኔ ይህን እንዳሰሩ ስሉ ስራ እያነቀፍኳቸው አይደለም። ብዙ እህቶች እንቅልፍ በቂ ሳይኖራቸው እየሰሩ ያሉ ልጆች አሉ። ግን በጣም ግዴታ ነው፣ ይሄ ግዴታ ነው። የእረፍት ሰዓት የእንቅልፍ ሰዓት 8 ሰዓት መሆኑ ምናምን። ግን እኛ ግዴታችን ሁሉ ነገር ግዴታችን አድርገን ነው የምንቀበለው እንጂ የእነሱ ግዴታ ምንድን ነው የሚለውን አናውቅም። ለዛ ነው የምንጎዳው። እና ለማንኛውም አስቡበት፣ ለራሳችሁ እወቁላለሁ ማለት ነው።